በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሂል አበው ራስህን በሐሰት አትውቀስ። ራስህን መክሰስ ትህትና አይደለም። ታላቁ ትህትና ሰዎች ሲወቅሱህ መታገስ ነው። ቅዱስ ሴራፒዮን። የማታምንበትን ነገር ለሰው ስትል አትስራ፣ ከሰራኸው እንደምትጠፋበት እወቅ። መጽሐፈ ምክር። አንደበቱን ከሐሜት ያየውንም ምስጢር ከመናገር የሚከለከል ሰው ልቦናው ኃያል ኃጢአት ይርቀዋል። አረጋዊ መንፈሳዊ። ጸጋ ቢሰጥህ በተሰጠ ጸጋ አመስግን። ያልተሰጠህን እሻለሁ በማለት የተሰጠህን እንዳታጣ። ማር ይስሐቅ። ራሱን የሚንቅ የሚያቃልል ሰው ከእግዚአብሔር ዘንድ እውቀትን ያገኛል። አዋቂ ነኝ የሚል ሰው ከፈጣሪው ጥበብ ይለየዋል። አረጋዊ መንፈሳዊ። እግዚአብሔር ሆይ አፈርና ትቢያ ሆኜ ሳለህ ጻድቅ አድርገው ከሚቆጥሩኝ ሰዎች አድነኝ። አባ እንጦስ። ፍጥሯንን መርምሮ ማወቅ ካልተቻለን ሁሉን የፈጠረ እርሱን መርምሮ ማወቅ እንደምን ይቻላልና። ቅዱስ አትናቴዎስ። ወርቅ በእሳት እንደሚፈተን ሁሉ የክርስቶስንም ጸጋና ክብር ሳይፈተኑ ማግኘት አይቻልም። የዚህ ዓለም ፈተናና እሳት ቶሎ ያልፋል፣ ይጠፋል። ኃጢአተኞች የሚገቡበት የገሃነም እሳት ግን ለዘላለም እንደነደደ ይኖራል። ቅዱስ ሚናስ። በማንም ላይ ክፋትን አትስሩ፣ አትፍረዱ። ይህንን ከጠበቃችሁ ርስቱን ትወርሳላችሁ። ታላቁ አባ መቃርስ። ብዙ ጊዜ ብዙ እናገራለሁ፣ በመናገሬም አዝናለሁ፣ በዝምታዬ ግን ያዘንኩበት ጊዜ የለም። ቅዱስ አርሳኒዮስ። ቤተ ክርስቲያን መጠጊያችን ነች። ቤተ ክርስቲያን የኖህ መርከብ ነች። በውስጧ እንጠለላለን፣ ከውጭዋ ግን ማዕበልና ቀለያት ተከፍተዋል። ቅዱስ እንድርያስ። ልባችን ጠፊና በስባሽ ከሆነው ከምድራዊ ምኞት ርቀን ከበደል በንስሐ ንጹሕ ካደረግነው በጸጋ መንፈስ ቅዱስ የተሞላ እንሆናለን። አባ አብርሃም መፍቅሬ ነዳያን። ስጋዊ ፍላጎታችን ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት ነው። ብፁዕ አቡነ ጎርጎርዮስ ካልአ። የቤተ ክርስቲያን ሕይወት በመስቀል ላይ ስለሆነ ፈተና ይበዛበታል። ስለዚህ ከግል ሕይወታችሁ ይልቅ የቤተ ክርስቲያናችሁን አቋም አጠንክሩ። ብፁዕ አቡነ ጎርጎርዮስ ካልአ። ከመኝታህ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስ ሲገፋፋህ እሺ ብለህ አትቀበለው። እንዲሁም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ እደር። ቅዱስ ይስሐቅ ሶርያዊ። ኃጢአታችንን እኛ እያሰብን የምንጸጸት ከሆነ እግዚአብሔር ይረሳልናል። ኃጢአታችንን እኛ ረስተን የምንጽናና ከሆነ እግዚአብሔር ያስብብናል። ቅዱስ እንጦስ። ወስብሐት ለእግዚአብሔር።